አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ረብል ዓለሚን በጣም ሰላም ነኝ። ሰላም ሰላም ብያለሁ። ክርስቲያን ቤተሰቦቼ እንዴት ናችሁ? ውድ የራቢ ሁሴን ቤተሰቦች እኔ አልሐምዱሊላህ በጣም ሰላም ነኝ። እናም ውድ ቤተሰቦቼ ባለፈው ስለ ስደት ትንሽ አውርቼ ነበረ። በድጋሚ ፓርት ቱ አወራለሁ ማለት ነው ኢንሻአላህ። ያው እኔ ለራሴ ያሳለፍኩትን ወይም ያየሁትን ነገር ነው የማወራው ኢንሻአላህ። ያው እንድትማሩበት ነው እና ውዶችዬ እኔ የምላችሁ ያው ትምህርት እንወስድበታለን ብዬ ነው። አንዳንድ እህቶች ከኔ ያሳለፍኩትን ይማሩበታል ብዬ ስለማስብ ነው። እና ውድ ቤተሰቦቼ እኔ የምላችሁ ነገር ቢኖር ስደት አሁንም ጥቅምም አለው ጉዳትም አለው። ግን ይሁንና ከጥቅሙ ጉዳቱ ያመዝናል ማለት ነው። ያው በስደት ላይ ስንኖር በጣም ብዙ ነገሮች አሉ። እድሜያችንን፣ ጉልበታችንን በቃ ሁሉ ነገራችንን እንትን እያልን ነው የምንኖረው ማለት ነው። እያጠፋን ወይም እየደከመን እየተሳነን ማለት ነው። እና ውድ ቤተሰቦቼ ከኔ ተማሩ የምለው እኔ አሁን በፊት ኢትዮጵያ እያለሁና ስደት ላይ እያለሁ ብዙ ነገሮች አሉ። ኢትዮጵያ እያለሁ አሁን ቢያንስ በደንብ እሄዳለሁ። በደንብ በቃ የእግር መንገድ ብዙ ሄዳለሁ። አይደክመኝም፣ አያመኝም። በቃ ምን ብዬ ልንገራችሁ። ስደት ላይ ግን ስመጣ በቃ ከኔ ተማሩ የምላችሁ ምን እንደሆነ ታውቃላችሁ? ስደት ላይ ወላሂ ከቤት ወጥቼ ማለት ነው 5 ደቂቃ ከሄድኩኝ በጣም ነው የሚደክመኝ። ልቤን ያፍነኛል፣ ይደክመኛል። በቃ ምን ብዬ ልንገራችሁ፣ በጣም ከባድ ነው ማለት ነው። ግን አገራችን ላይ በቃ ብንሰራም ባንሰራም እንቅስቃሴ አሁን ከሀገራችን ይልቅ እንደውም እዚህ ብዙ እንቅስቃሴ እናደርጋለን። ፎቅ ምድር ላይ እታይ እንላለን። ጽዳት በቃ ቁጭ አንልም። ግን ይሁንና እዚህ ላይ የምንጎዳው ምን እንደው ታውቃላችሁ? ወደ ውጭ አንወጣም። አብዛኞቻችን ልጆች ወደ ውጭ መውጣት አንችልም ማለት ነው። እዛው ቤት ለቤት ነው ብንሯሯጥም። እስኪ ወደ ውጭ ውጡና ጉልበታችሁን እስኪ ሰልሉት። የምር እኔ የምላችሁ እኔ ያየሁትን እኔ በቃ ያሳለፍኩትን ነገር ነው እኔ የማወራችሁ፣ ሌላ ነገር አይደለም። እስኪ ጉልበታችሁን ሰልሉት። እኔ ለ5 ደቂቃ ውጭ ወጥቼ መግባት አልችልም። ሰውነቴ ወፍራም ሆኖ አይደለም፣ አልሐምዱሊላህ ደህና ነኝ። ሰውነቴ ግን ይደክመኛል፣ ልቤን እፍን ያደርገኛል። አላቅም እኔ ያለሁበት ሀገር ሙቀትም ሆኖ አይደለም፣ ግን በቃ ሀሳብ እናበዛለን፣ ጭንቀት እናበዛለን፣ ስራ ይበዛብናል። ይሄ ምንድነው? በቃ ከመድከማችን የተነሳ ነው። 5 ደቂቃ መሄድ የተቃተን ስለደከምን ነው፣ ሀሳብ ስለምናበዛ ነው። እና እኔ የምላችሁ ነገር ጉልበት እንዳኖሩት አይቀመጥም ነው። ስለዚህ ውድ ቤተሰቦቼ ከኔ ተማሩ ምላችሁ፣ ጎበዝ ሁኑ፣ ጠንካራ ሁኑ። ገንዘባችሁን በቃ ዝም ብላችሁ አታጥፉ። ገንዘባችሁን ለመቆጠብ ሞክሩ። በቃ የራሳችሁን ኑሮ ለመኖር ሞክሩ። እዚህ ላይ ቤተሰብ አትርዱ እያልኩ አይደለም። ግን ምንድነው የሚረዳና እንደዚህ ሁነን እየሰራን የሚረዳና የማይረዳ ሰው ለዩ ነው በቃ። እናም የሰው ልጅ አሁን ከኢትዮጵያ አሁን ከቤት የማትወጡ ስንት ልጆች አላችሁ። ግን ስታዩት ሰውነታችሁ ደህና ወይም ልባችሁ ደህና ይመስላችኋል። ግን አይደለም። ልባችሁም ደህና አይደለም። ሰውነታችሁ ምናልባት ከላይ ስታዩት ወፍራም ልትሆኑ ትችላላችሁ፣ ወይም ሰውነታችሁ ሊያምር ይችላል። ግን ውስጣችሁ ልባችሁ ተጎድቷል ነው። ስለዚህ ገንዘባችሁን አታባክኑ ውድ ሀገሬ ልጆች። በቃ አገራችሁ ሄዳችሁ ከ4 አመት ከ5 አመት በላይ የኖራችሁ አገራችሁ ሄዳችሁ በቃ እውት የምር እውት። አንደኛ ጠንካራ ትሆናላችሁ፣ ሁለተኛ በቃ ገንዘብ አያያዝ
ትማሩበታላችሁ። ግን እዚሁ በቃ እዛው ስደት ላይ 15 አመት 20 አመት በቃ 10 አመት የሆናችሁ ልጆች አሁን አንደኛ ስለ ገንዘብ ጥቅምና ጉዳት ላታውቁ ትችላላችሁ። ሁልጊዜም በቃ ኢትዮጵያ ነው፣ ኢትዮጵያ መላክ ነው፣ ኢትዮጵያ እከሌ እንደሆነ ሲሏችሁ ትልካላችሁ። ወንድም እንደሆነ ስላችሁ ትልካላችሁ። እህት ለተጎዱት አትላኩ ማለት አይደለም። ብዙ የሚረዱ እህት ወንድሞች አሉ። ግን የሚረዳና የማይረዳውን ማወቅ አለባችሁ ነው። እናንተ እንደ ሻማ እየቀለጣችሁ ገንዘባችሁን ዝም ብላችሁ የምታባክኑት ከሆነ ትርጉም የለውም ነው። እና አንዳንድ ባሎች ደግሞ አሉ። እኔ እውነታውን ነው የምናገረው። አንዳንድ ባሎች አሉ። እሱ ጫቱን ሲቅም ይውላል፣ ሲጃራውን ሲያጭስ ይውላል። በቃ ይሄን ላደርገው ነው ዛሬ፣ ይሄን ልሰራ ነው። ስንቶች እህቶቻችን ናቸው አገር ገብተው እያበዱ ያሉት? ስንቶች እህቶቻችን ናቸው መርዝ እየበሉ ያሉት? ስንቶች እህቶቻችን ናቸው ጎዳና እየወጡ ያሉት? እና ለወንድ ልጅ ብር አትላኩ በቃ። ያው እንደዚህ ስል ወንዶች ሊያዳምጡት ይችላሉ። ግን እኔ ማለት ሁሉንም ወንድ አይደለም እየወቀስኩ ያለሁት። ስንት ወንዶች ናቸው ሚስት ይዘው ልጅ እያላቸው ሚስት የለንም ልጅ የለንም እያሉ ከሚስቱ ብቻ አይደለም ያ ወንድ የሚበላው ማለት ነው። ከብዙ ሴቶች ይበላል። ከብዙ ሌባው ወንድ ማለት ነው። ከብዙ ሴቶች። እናም እራሳችሁን ጠብቁ፣ ለራሳችሁ ሁኑ ነው የምለው። ውድ ቤተሰቦቼ ትምህርት ተማሩ። በቃ አንዳንድ ጊዜ ወላሂ እኔ እንጃ ቃላት ያጥረኛል። ያው ለማውራት ትንሽ አይመቸኝም፣ ቪዲዮ ለመስራትም አይመቸኝም። ዩቱብ ላይ እንደዚህ በደንብ ብሰራበት ደስ ይለኛል። በቃ ስለ ስደት በደንብ ባወራ ደስ ይለኛል። ኢንሻአላህ ቀጣይ ቪዲዮ እመጣለሁ። አላህ ሱብሃነከ አለ ሀገራችንን አላህ ሰላም ያደርግልን። ሀገር ሰላም ሲሆን ነው እኛም ሰላም የምንሆነው። እናም አላህ ሱብሃነከ አለ ቤተሰቦቻችንን ይጠብቅልን። በቀጣይ ቪዲዮ እስከምንገናኝ ድረስ ያው አሁን ቪዲዮ የምለቀው ያው ታውቃላችሁ፣ መዳም ቤት ያላችሁ በጣም ከባድ ነው ቪዲዮ ለመስራት። ያው መዳሞች ትንሽ የስራ ጫና ስላለ ለዛ ነው። እና ውዶችዬ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ፕሊዝ ማይ ፋሚሊ ሼር ላይክ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እናም ሰላማችሁ ብዝት ይበልልኝ።